የተበደልሽውን በደል መርሳት አትችይም። ሰዎች ያሳመሙሽ ህመምም ስቃዩ ምናልባት ሙሉ በሙሉ አይድንም። ልተው ስትይ እንኳን እሱ አይተውሽም። ዛሬ መራራ የሚመስል ግን አንቺን የሚፈውስ ነገር ላወራሽ ነው። ቂም መራራ ስር ነው። በውስጥሽ አድጎ አንቺን ይመረዝሻል፣ ያጠፋሻል፣ ህይወትሽን ያመርብሻል፣ በረከትሽን ይዝብሻል። እግዚአብሔር ቃል እንደሚል ይቅር ካላልሽ የሰማይ አባትሽ ያንቺን በደል ደግሞ ይቅር አይደልሽም። እና ስንት ጊዜ እየተበደልኩኝ ይቅር ልበል? 70 ጊዜ 7 ብቻም አይደለም። ይቅርታ ገደብ የለውም። ኢየሱስ ከኔ ተማሩ አይደል ያለው? የሰቀሉትን የጠፉበትን ይቅር አላቸው። ይልሽ በቀል እግዚአብሔር ነው። በደልሽን ለእግዚአብሔር ስጪውና አንቺ ታዩ። ሰውን አትርገሚ። ለምንም አይነት በቀል አትሂጂ። በነጋ ጠባ የበደሉሽን በደል አትቁጠሪ። አቃትሽ? አንቺ የሚጠበቀው መፈለግ ነው። ለእግዚአብሔር ስጩ። አስችለኝ በዩ፣ አስተወኝ በዩ። እሱ ያበረታሻል። ሌላው ግን እግዚአብሔር ግዴታ ይቅር በሉ አለን እንጂ ታረቁ አላለንም። አንዳንዴ ይቅር ብለን ግን አብረን ሳይሆን የየራሳችንን መንገድ መሄድ ይኖርብናል። መካከላችን ተገቢ የሆነ ገደብ ማስቀመጥም ግድ ይሆንብናል።